ስፔን የዓለም ሻምፒዮን ሆነች። ሁሉንም ያስደነቀ ጉዞ። አንድ ጎል 90 ደቂቃ እና የዓለም እግር ኳስ አዲስ ንጉስ ስፔን በ2026 የዓለም ዋንጫ በማንሳት ታሪክ ሰርታለች። ግን ይህን ስኬት እንዴት አሳካች? ዛሬ የሚሰሙት ዝርዝሮች ሊያስገርሟችሁ ይችላሉ። ሰላም የእግር ኳስ ወዳጆች፣ ወደ ቻናላችን እንኳን በደህና መጡ። ቪዲዮን ከመጀመራችን በፊት ላይክ ያድርጉ፣ ቻናላችንን ሰብስክራይብ ያድርጉ። የስፔን ድንቅ ጉዞ። ስፔን ከመጀመሪያው ጨዋታ ጀምሮ የተረጋጋ አቋም አሳይታለች። ኳስን በመቆጣጠር በፈጣን ቅብብሎችና በጠንካራ መከላከል ተጋጣሚዎቿን በቀላሉ አስቸግራለች። በፍጻሜው ስፔን ከአርጀንቲና ጋር ተገናኘች። ጨዋታው በጣም ፉክክር የበዛበት ቢሆንም ስፔን 1-0 በማሸነፍ የዓለም ሻምፒዮን ሆነች። የስኬቱ ሚስጥርም የቡድኑ መተባበር እና የአሰልጣኞች የታክቲክ ዝግጅት፣ የተጫዋቾች ትጋት፣ በወሳኝ ሰዓት የተረጋጋ አጨዋወት ነበር። ቀጣዩ ምንድነው? ይህ ድል ስፔን በዓለም እግር ኳስ ውስጥ ከፍተኛ ስፍራ ላይ ያስቀምጧታል። በቀጣዩ ውድድሮችም ይህን ብቃት ትቀጥላለች ወይስ ሌላ ቡድን ይተካታል? ይህ ለማየት የሚያስደስት ይሆናል። በመጨረሻም እናንተ ምን ታስባላችሁ? ስፔን በትክክል ዋንጫውን አሸንፋለች ወይስ ሌላ ቡድን ይገባው ነበር? አስተያየታችሁን በኮሜንት አስቀምጡ። ቪዲዮን ላይክ ያድርጉ፣ ለጓደኞቻችሁ ያጋሩ እና ለተጨማሪ እግር ኳስ ዜናዎች ቻናላችንን ሰብስክራይብ በማድረግ ይቀላቀሉ። እስከምንገናኝ ድረስ ሰላም።